እሺ 3-0 በሆነ ውጤት ተሸንፈናል። በቃ ምንም አንሰካከሰም። መቀበል ያለብን ነገር ነው። ብቃት ነው ያሸነፉን። ገብቷል። ብንቃጠልም መቀበል ነው ያለብን። ዘንድሮ ያለብን ነገር ማለት ነው። አይ ዶንት ቲንክ ሶ። ምንም አልዋሽም። ቀጣይ ካምባክ እናረጋለን የሚለው ነገር እኔ ከአይምሮ ያውጥቻለሁ። ጭራሽ የማይታሰብ ነገር ነው። ጭራሽ እነሱ 3-0 ውጤት ይዘው መጥተው እዛ ጋር ካምባክ እንድናደርግባቸው ምናምን በፍጹም ማንን ይዘው እንደገቡ አይተናል። ዛሬ ይሄ ሰውዬ አውሬ ሆኖብን ነው ዛሬ የመጣው። ኤፍኤ ካፑ እንደምታውቁት ነው ከሊቨርፑል ነው። ካራቦ ካፑ አርሰናል ነው። ፕሪሚየር ሊጉም እንደምታዩት ነው። ቻምፒየንስ ሊጉም እንደምታዩት ነው። ዘንድሮ ትሮፊለስ ነው የምንሆነው። ከባድ አመት ነው የሚሆነው። ስቲል ሆፕ አለ ግን አይ ዶንት ቲንክ ሶ። እኔ እግዚአብሔርን አይ ዶንት ቲንክ ሶ። በዚያ ጨዋታ ማድሪድን ቀጣይ ለዞም ካምባክ እናደርጋለን ምናምን ብዬ በፍጹም ማድሪድ ሀላ ማድሪድ ማንዬ እንችላለን። ፌዴሪኮ ቫልቨርዴ ምን አይነት ጽድት ያሉ 3 ሃትሪክ ገባርለ ደግሞ በአሲስታንት ኮቻችን ማን አዲስ የመጣ ኮቻችን የኤምባፔ አሲስታንትን ይዘን ገብተን ያለ አሰልጣኛችን አምጥተን ቤርናቦ ላይ 3 ሲቲዝንስ ገባሽ አይደለ? ይሄን ቶርናመንት መሄድና መጫወት ካልቻልሽ መሸነፍ ያለብሽ እንደዚህ ነው። በቃ ልብ የሚሰብር ሽንፈት አሁን ኢቲአር ላይ ይሰጡሻል። ከሱ በፊት ግን ዌስትሃም በዚህ አቋምሽ ዌስትሃም እንደሚለጥፍሽ እንዳትጠራጠሪ። ይሄ ነው ማድሪድ። በቃ ቻምፒየንስ ሊግ ነው ማድሪድ። ከተሸነፍሽ አይቀር እንደዚህ ነው መሸነፍ ያለብሽ። አሁን ይሰጥሻል ደግሞ ኢቲአር ላይ። ከዛ ላይ ደግሞ ዌስትሃም ደግሞ ከፕሪሚየር ሊግ ያስወጣሻል። ሊቨርፑል ከኤፍኤ ካፕ ያስወጣሻል። ትሮፊለስ በአንድ ሳምንት ከ4 ዋንጫ ቻው። አሁን ፈላዎች ምሰሩትን ቪዲዮ ነው ማየት ፈልገው። ፈላዎች ምሰሩትን ቪዲዮች ትብሬ ተማመናሉ ሲተሰብት እንቀለብሰዋለን ብሎ በእናታችሁ ፔፕ እንደማይቀለብሰው እንደሚያቅ ሮቴት አድርጎ ሲጮት ታየዋለ። በተለይ ዌስትሃም ካሸነፈ ሮቴት ሲያደርግ ታየዋለ ማለት ተስፋ ስለቆረጠ አድክሚያንስ ልፋጭ አሙ ቆሻሻው ሲቲ ነው ከአርሰናል ዋንጫ የሚወስደው እና ትናንትና ተስፋ አልቆረጣችሁም። በረምብ ነው የገባለት። እንዴ ነው የገባለት። በቃ እርከትኛ ያረገኝ ቫልቨርዴ ትችላለህ። በቃ ቫልቨርዴ ትችላለህ። ልክስክሱ አዋራጅ እንግሊዝ ፕሪሚየር ሊግ አዋራጁ ሲቲ ሲጀመር እኮ ሲቲ እኮ ከግማሽ በላይ በብር የተደራጀ ቲም እኮ በብር የተደራጀ እንዴ። በዚህ ጃንዋሪ እኮ ጉሄና ሴሜን እኮ አስፈርሟል እኮ። አርሰናል ግን ዋንጫ ሲበላ ግን አርሰናል ተፎካካሪ የለውም እንዴ። ሲቲ እኮ ራሱን ለማጠናከር እኮ አለ የተባሉትን ተጫዋቾች አስፈርሟል። አለ የተባሉትን ፕሪሚየር ሊግ ላይ ሴሜኑና ጉኝ ልክስክሱ አርሰናል ይችላል። በቃ የአርሰናልን ጥንካሬ ግን ማጣጣል ነው። በቃ ቲሙ ደክሞ ነው፣ ሲቲ ደክሞ ነው። አርሰናል ይችላል። በዚህ ዓመትም ሻምፒዮን የሚሆነው አርሰናል ነው። በረምብ ነው የገባለት ሲቲ። በቃ ገና ከዚህ ትወርቀታለሽ። ገና ደግሞ ከኛ ጋር አለሽ ኤፍኤ ካፕ፣ እሱም ትለጠፊያታለሽ። እሺ ሲቲዘንስ ታደረለት ወይ? ከትላንትናው አስከፊ ሽንፈት በኋላ እንግዲህ ዛሬ አሰልጣኛችንና ተጫዋቾቻችን ምን አሉ የሚለውን ነገር እስቲ አንዳንድ ነገር ልንገራ። ከዛ በፊት ይህንን የቴሌግራም ቻናል ናሆም ፕሪዲክሽንስ ብለህ ተቀላቀል። በየቀኑ አሪፍ ቲኬቶች እየተለቀቁ ነው። ትላንትም ያሳካነው ቲኬት ስላለ ገብተህ ቼክ አድርገው። ከፔፕ ስጀምር እንግዲህ ፔፕ ጋርዲዮላ እንግዲህ ምን ያህል ቻንስ አላችሁ ቀጣይ ስለማለፋችሁ ምናምን አይነት ጥያቄ ተጠይቆ ነበረ። ያው እሱም አውድናት ሴማች ብዙ ቻንስ አለን አልልም፣ ግን እንሄዳለን ከፋኖቻችን ጋር ምናምን በቃ እንሞክራለን እንጮታለን ዊል ቢ ዴር ብሏል። በተመሳሳይ ሁኔታ ዶኩም እድል አላችሁ ወይ የማለፍ ተብሎ ተጠይቆ ነበር። እሱም እድል የለንም ብል ኢት ውድ ቢ ክሬዚ ነው ያለው። ኦፍ ኮርስ ከባድ ነገር ነው የሚጠብቀን፣ ግን እነሱ 2-3 ማግባት ከቻሉ ዋይ ካንቱ እኛ ስለምን አንችልም ብሏል። እንግዲህ ደጋፋኖቻችንን በደንብ የምንፈልግበት ጊዜ ነው የሚሆነው ምናምን ብሏል። ሌላኛው በርናርዶ ሲልቫን በተመሳሳይ ይህንን ጥያቄ ተጠይቆ ነበረ። እሱም ምን አለ? ያው 1-0 ሲሆን በእርግጠኝነት አለንበት ትላለ፣ 3-0 ሲሆን ደግሞ ሞር ዲፊካልት በጣም ከባድ ያደርገዋል። ግን ስቲል ኢታር ላይ የምንሄደው በደንብ ተስፋ እንዳለን እያሰብን ነው። ቡድኑ አጋሮቼን አውቃቸዋለሁ ተስፋ እንደማይቆርጡ ምናምን። ስለዚህ ተስፋ እንዳለን እያሰብን እንሄዳለን። ኢስናሮቨር አይነት ነገር ብሏል እንግዲህ እንግዲህ እኔ ደግሞ ምን ልበላችሁ፣ ያው ቫልቨርዴ ፈርስት ሃፍ 3 በ22 ነው በ27 ደቂቃ ካገባ ለምን እንደ ቲም አናገባም? አይ ነው በእርግጠኝነት ሪያል ማድሪድ ኢታር ላይ አያገባም ማለት አልችልም። አንድ ቢያንስ ያገባሉ፣ ሁለትም ሊያገቡ ይችላሉ። ለዛ 4 ወይ 5 ጎል ይጠበቅብናል፣ ወይ ደግሞ በደንብ ተከላክለን 3 ጎል ይጠበቅብናል። ግን ተስፋ አንቆርጥ።
ትችላለህ፣ በቃ ትችላለህ። ቫልቬርዴ አንተ ልዩ ፍጥረት ነህ። ተከላካይ መሆን ትችላለህ፣ አማካይ መሆን ትችላለህ፣ አጥቂ መሆን ትችላለህ። በጣም የምትለየው ተጫዋች ነህ። በቃ እኔ ማለት ነው ማድሪድን ማንም አባቱ ሊያናነቁ አይገባም። ምድራችን ላይ ያለ ቡድን በሙሉ ሊያከብረው የሚገባ ቡድን ነው። በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ መድረክ ጀመው አስቀድሜ ተናግሬያለሁ። ማድሪድ ሲቲ ሊያሸንፍበት የሚችለው 3 ምክንያት ማድሪድ በመሆኑ ብቻ ነው ብዬ ነግሬያቸዋለሁ አይደለ? ስለሆነም በአግባቡ ግረፍ አድርጎታል 3-0 በሆነ ውጤት። ቪኒ ጁኒየር አፈር ብላ የሳተውን ፔናልቲ አይታችሁታል አይደለ? እሱ ዋጋ በቀጣይ ኢትሃድ ላይ እንዳያስከፍላቸው መፍራት ነው እንጂ ከዛ ውጪ ማለት ነው። ይሄ ማድሪድ ጥንቅቅ ብሎ ዛሬ ኮራ ደልቀቅ ብሎ ነው ያሸነፈው። ዳና ሮማ እኔ በህይወቴ እንደዚህ ሲንበጫበጭ አይቼው አላውቅም። እኔ ሮማ ውስጥ ላይቼዋለሁ። ይሄ ልጅ አስበዋል። በነጋቱ ሶ ሲሰለጥን አይቼዋለሁ። እኔ በቃ እንዲህ ሲንበጫበጭ አይቼ አስተውዬው አላውቅም። ዛሬ ፔናልቲውን ከመመለሱ ውጪ ያን ያህል አልነበረም። ግን ማድሪድ ወሳኝ 3 ንጹህ ጎልና 3 ነጥብ በመውሰድ ወደ ቀጣይ ዙር ለማለፍ ጥቂት ነገር ብቻ ነው የቀረው። ሪሞንታዳ ይደረግበታል። እሱን አብረን የምናይ ነው የሚሆነው። ግን ለዛሬው ማድሪድ ይችላል። አይ ጥፋተኞቹ እኛ ነን። ሲጀመር የፕሪሚየር ሊጉን በር ክፍት አድርገን እየወጣን በቃ ሁሉም እያመለጡ እየወጡ ያው ተዋርደው ይመለሳሉ። በቃ አርፋችሁ ተቀመጡ እስቲ ወይ አትውጡ። ያውን ሲጀመር የአርሰናል ጥፋት ነው። አርሰናል ናችሁ ዛሬ የወጣችሁት። በሩን ከፍታችሁ መዝጋት ነበረባችሁ። ትናንት ቶተናም ከኛ ጋር ወጥቶ ተዋርዶ መጣ እንደዛ። ዛሬ ሲቲም እንደዛ፣ ቼልሲም እንደዛ፣ ዩናይትድም ስላልተጫወተ ነው። ሪያል ማድሪድ እና ፌዴ ቫልቨርዴ ብቻቸውን ተጫውተው ማንቸስተር ሲቲን በ16ቱ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ 3-0 በሆነ ውጤት ማሸነፍ ችለዋል። እጅግ በጣም የሚገርም ፐርፎርማንስ ነበራቸው። እኔ እውነቱን ለመናገር ማንቸስተር ሲቲን ከዚህ በጣም የተሻለ ፐርፎርማንስ ያሳያሉ ብዬ ጠብቄም ነበረ። ምናልባት እስካቸው ውጤትም ሊጓዙ ይችላሉ ብዬ አስቤ ነበር። ምክንያቱም ሪያል ማድሪድ እንደ ሮድሪጎ፣ ኪሊያን ምባፔ እንዲሁም ደግሞ ጁድ ቤሊንጋም ካሬራስንም ጨምሮ ወሳኝ ተጫዋቾችን አጥቶ ነበረ በዚህ ጨዋታ ላይ እና ከነዚህ ሁሉ ግድለቶቹ ጋር በጋራ በመሆኑ ነው 3-0 በመጀመሪያ ዙር ጨዋታ ማንቸስተር ሲቲን መርታት የቻለው ማለት ነው። በዚህ ጨዋታ ላይ ፌዴ ቫልቨርዴ የሚለይ ምሽት ነበር ያሳለፈው። ያለምንም ጥያቄ ማን ኦፍ ዘ ማቹ እሱ ነው። 3ቱንም ጎሎች ሃትሪክ መስራት የቻለው እሱ ነበረ። በፈርስት ሃፍ ነበር እነዚህንም 3ቱንም ጎሎች ማስቆጠር የቻለ 20ኛው 27ኛውና 42ኛው ደቂቃ ላይ ማለት ነው። የሚገራርሙ የአጥቂ ፊኒሺንጎችን ነበር በጨዋታው ላይ ያስመለከተን ማለት ነው። ከዚህ በተጨማሪም ቪኒ ጁኒየር 58ኛው ደቂቃ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር። ያው የጎል ልዩነቱን ወደ 4 ማስፋት የሚችሉበትን አጋጣሚ ሳይጠቀምበት አምክነውት ነበር ሪያል ማድሪዶች። ያው ማንቸስተር ሲቲ በመልሱ ጨዋታ ከ3 ጎል ልዩነት በላይ ሪያል ማድሪድን ኢታር ላይ ማሸነፍ ይጠበቅበታል ወደ ቀጣዩ ዙር ለማለፍ ማለት ነው። በጣም ከባድ አጣብቂኝ ውስጥ የገባ ይመስለኛል ፔፕ ጋርዲዮላ። በዚህ ጨዋታ ላይም እንግዲህ የሪያል ማድሪድ ደጋፊዎችንም ጫና መቋቋም ተስኗቸው ነበረ። በተለያዩ እንቅስቃሴዎችም ጎል ተቆጥሮባቸው ራሱ ተጨማሪ ጎል ለማስቆጠር ጥረት ሲያደርግ የተሳካ እንቅስቃሴዎችን የሚያደርግ የነበረው ሪያል ማድሪድ ነበረ። ማንቸስተር ሲቲ ጎል እየተቆጠረበት ራሱ በቃ በዛው እየጠፋ ነበር ከጨዋታው የታዘብነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። በቃ በእግር ኳስ መስማማት ካሉብን ነገሮች አንዱ ሁላችንም ማለት ነው። በቃ ሲቲ የፈለገ ማድሪድ ጥሩም ቢሆን መጥፎም ቢሆን አይችለውም። በቃ ይሄን መተማመን አለብን። ምንም ጭቅጭቅ እንዲህ በየአመቱ ዝም ብሎ መለጠፍ አይሰለቻችሁም እንዴ? ማድሪድ እኮ ጥሩ አይደለም አይደል? ማድሪድ ጥሩም ቢሆን መጥፎም ቢሆን አስችሉትም። አንዴ 4-0 ዋሸ። ከዛ በርናቦ ምናምን ደገማችሁት። በቃ ከዛ በኋላ ነው ሲጀምር መሸለልም ምናምን የተጀመረው እንጂ እንዲህ ሁሌ መሸነፍ በስመ አብ። ቫልቬርዴ ግን እኔ ልጁ ቨርሳታይል እንደሆነ ይታወቃል። የትም ታጭቷል። የሆነ በረኛ ራሱ ብታስገባው እኔ በቃ ልጁ በጣም ቨርሳታይል ነው። ግን 9 ቁጥር አጥቂ አርጎ ቢያሰልፈው ከኤምባፔ በላይ ጎል የሚያገባ ይመስለኛል። ምን አይነት ፊኒሺንግ ነው እያሳየን። በቃ ቲፒካል 9 ቁጥር ቲፒካል ማለት ነው።